ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የኢትዮጵያ ቤተሰቦቼ ሁሉ ሰላም ሁሉ መልካም እንዴት ናችሁ? እስኪ ዛሬ አንድ ነገር ስለገጠመኝ ነው ይሄን ቪዲዮ የምሰራው። በእርግጥ በስራ በጣም ቢዚ ነኝ ዛሬ። ነገር ግን አንድ እህቴ መታ የሆነ እዚህ ስላወራችኝ ምናልባት እናንተም እንድትማሩበት ስለፈለኩ ሼር ላረጋችሁ ስለፈለኩ ነው። እና ደግሞ ዛሬ ዳመና ነው። ቪዲዮ ይታይ አይታይ አላቅም። በጣም ዳመና ነው ከኛ ጋር ኢትዮጵያ ማለት ነው። እየሰራሁ እስኪ አንድ ነገር እንወያይና አንድ እህቴ ኢትዮጵያ አንድ እህቴ እዚህ አጋጣሚ ከአረብ ሀገር መታ ትራስ ልብስ ልገዛኝ መጣችና እኔ ደግሞ ለምን እንደሆነ አላውቅም ከአረብ ሀገር የመጡ እህቶች ጋር ምናምን በጣም ነው ብዙ ጊዜ የምግባባውና ስደትን ስለማውቀው ላይፍን ስለማውቀው ብዙ ጊዜ እግባባለሁና እንደዚህ ቁጭ ብለን ስለ ላይፍ እያወራን ከመጣች ገና 15 ቀኗ ነው። ነገር ግን ተመልሳ አረብ ሀገር ልትሄድ እንደሆነ ነገረችኝ። ከዛ በኋላ ለምንድን ነው የምትሄጂው ምናምን ስላት አይ ብር አለኝ አለች። የተወሰነ ብር አለኝ፣ ነገር ግን እዚህ ጋር ኢትዮጵያ ለመስራት አይሆንም ምናምን ስትለኝ ለምን ኢትዮጵያ እንዴት ነው ለመስራት የማይሆነው? እኛ ከአረብ ሀገር መተን እየሰራን አይደለ እንዴ ምናምን ስላት አይ መስራት እፈልጋለሁ፣ ነገር ግን እዚህ ኢትዮጵያ ምንም የሚሰራ ነገር የለም፣ በቃ አገሩም ያስጠላል፣ አገሩም ገርጥቷልና ተመልሼ ሊሄድ ነው ምናምን አለችኝ። ከዛ ብቻ እንደዚህ እያወራን እያለ ቤት አላት፣ የራሷ ቤት አላት፣ የተወሰነም ለስራ የሚሆን ብር አላት። ነገር ግን ሁሉንም እርግፍ አድርጋ ትታ ወደ አረብ ሀገር ለመሄድ አጋጣሚ ፓስፖርቷም 5 ዓመቱ አልቆ ስለነበረ እሱን ለማስተካከል ደሴ እንደጀመረች ምናምን ነገረች ማለት ነው። ለምንድን ነው የምትሄጂው እዚሁ ስራ ጀምሪ ምናምን በሚል ወሬ ጀመርን። ነገር ግን ኢትዮጵያ ምንም መስራት እንደማትችልና እዚህ ያለው ነገር ደግሞ ለስራ የሚያበረታታ ሰው ስለሌለ በቃ ተመልሼ እዛው ሊሄድ ነው ምናምን አለች። እኔ ደግሞ የራሴን ሐሳብ አትይጂ ምናምን ብዬ መከርኩና ይሄን ሐሳብ ልላችሁ የፈለኩት ነገር ምንድነው ብር እያላችሁ መስሪያ እያላችሁ ነገር ግን የራሳችሁ የሆነ ነገር እያላችሁ ራሱ ተመልሳችሁ አረብ ሀገር ለመሄድ የምታስቡ አላችሁ። ከዛ እኮ በቃኝ ብላችሁ ስደት በቃኝ ብላችሁ በቃ አረብ ሀገር በቃኝ ከዚህ በኋላ ለምንድን ነው የሚሄደው ስደት በቃኝ ብለን ነው ከአረብ ሀገር ስንመጣና ኢትዮጵያ ስንመጣ ግን በእርግጥ ነገሮች እንደፈለግነው ላይሆኑልን ይችላሉ፣ እንደጠበቅነው ላይሆኑልን ይችላሉ። ነገር ግን ብር ካላችሁ ደግሞ ኢትዮጵያ ከሰራችሁ የእውነት የምትፈልጉትን አይነት ህይወት ትኖራላችሁ። የመስራት ሞራል ኖራችሁ ፍላጎት ኖራችሁ ከመጣችሁ ኢትዮጵያም ስራ አለ። እባካችሁ በቃ አልሄድም ብላችሁ መታችሁ ተመልሳችሁ ስደት አትሄዱ። ቤት ካላችሁ የራሳችሁ የሆነ ነገር ትንሽ ነገር ካላችሁ ድጋሜ ስደት ለመሄድ ለምንድን ነው የምትፈልጉት? እስኪ ይሄንን ሐሳባችሁን አስቀምጡልኝ። በጣም ብዙ ጊዜ ግራ ስለገባኝ ነው። ብዙ ጊዜ ትራስ ልብስ ምናምን የሚገዛው ወይ ከአረብ ሀገር የመጣ ምናምን እንደዚህ ነውና ብዙ ጊዜ ሳያቸው መተው 15 ቀን ሳይሆናቸው ሁሉ ተመልሰው ይሄዳሉ። ብር እያላቸው መስሪያ እያላቸው ነገር ግን የመስራት ሞራል የላቸውም። እና ብር ካላችሁ ወላሂ ላዚም ኢትዮጵያ ስራ አለ። ስራ የለም የምትሉ ውሸት ነው። በእርግጥ ምናልባት እንደ አረብ አገሩ ላይ ጥማችሁ ይችላል። በተለይ የመጣችሁ ዘመን አካባቢ ብዙ የሚከብዳችሁ ነገር ሊኖር ይችላል። ለመልመድ የሚያዳክታችሁ ሊኖር ይችላል። ግን ስደት ነው። ዙረን ዙሮ እዚች ሀገራችን ነው የምንመጣውና ለምንድን ነው ከመጣችሁ በኋላ የሆነ ሐሳብ አድርጋችሁ ከመጣችሁ በኋላ ለመሄድ ድጋሚ የምትወስኑት? እኔ ራሱ ግራ ስለገባኝ ነው በዚህ እንትን ላይና ብዙ እህቶችን አገኛለሁ። ብዙ ሰዎች ጋር እዚህ እንደዚህ ሰራ ሶሻል ሚዲያም ስለምጠቀም ብዙ ነገሮችን ሳይ አረብ ሀገር ያሉ እህቶች መጥተው እዚህ የመቀመጥ ፍላጎት የላቸውም። ለምን? ስደት መቼም ሞልቶ አይሞላም። ስደትን አይተነዋል፣ አረብ ሀገርን ህይወትን አይተነዋልና ለምንድን ነው ተመልሰን አረብ ሀገር የምንሄደው? ስደት ሁሌ አይሞላም። ዛሬ አዲስ ነው፣ ነገ አዲስ ነው፣ ከነገ በስቲያ አዲስ ነው። የተለየ ነገር ነው። ተመልካቾቼ በመሀል እንግዲህ ከስተመር ሲመጣ በመሀል እያቋረጥኩ ነው ብዙ ጊዜ ቪዲዮ የምሰራላችሁ። ብቻ አጠቃላይ ምን ልላችሁ ፈልጌ ነው ኢትዮጵያ መታችሁ ተመልሳችሁ አረብ ሀገራት ሄዱ። ስራ የለም ምን እንስራ? ኢትዮጵያ መተን
ኢትዮጵያ መተንም መቀመጥ ነው። ስለዚህ አረብ ሀገር ሂደን እዛው እንቀመጥ፣ የኢትዮጵያ ኑሮ ያስጠላል እያላችሁ የምትሉ በሙሉ የኢትዮጵያ ኑሮ አያስጠላም፣ እየኖርንበት ነው። በጣም ደስ ይላል። እናንተ ጎበዝ ከሆናችሁ ጠንካራ ከሆናችሁ ወላሂ ላዚም ኢትዮጵያም ሰርታችሁ መኖር የምትችሉበት ሀገር ነው። ስለዚህ ኢትዮጵያም አሪፍ ስራ አለ። እናንተ ብቻ ጠንካራ ሆናችሁ የምሰሩበትን ብር ይዛችሁ ከመጣችሁ፣ በእርግጥ እጅና እግራችሁን ይዛችሁ ከመጣችሁ አዎ ላልሰራ ሰው ትንሽ ሊከብድ ይችላል። ሳይሰሩ መኖር አይቻልም። ኑሮ ውድ ነው፣ ትንሽ ይከብዳል። እና ደግሞ አንዳንዶቻችሁ ልክ ስትመጡ የያዛችሁትን ብር በሳምንቱ ትጨርሱና ተመልሳችሁ የምትሄዱም አላችሁ። እሱም ስህተት አይደለም። የመጣን አካባቢ ብሩም የሚያልቅ አይመስለንም። ብቻ ወላሂ የምሬን ነው። ብሩ የሚያልቅ አይመስለን፣ ያለን ብር ባንክ ያለን የሚያልቅ አይመስለን፣ ልብሱ የሚያልቅ አይመስለን፣ ሽታው የሚያልቅ አይመስለን። ልክ እንደመጣን በብርቅ እየያዝን እናድልና በኋላ ላይ ሜዳ ላይ ስንቀር ተመልሰን እንሄዳለን። እሱን ነገር ጥንቃቄ ብታረጉ ላለሁኝ። ብቻ ብሪዛችሁ ነው። ስራ አለ፣ ስራ የለም አትበሉ። ስራ አለ። ሀገራችን እንደዛ ያላችሁ አታጥላሉብን። ስራ አለ፣ ወላሂ ስራ አለ። ኑ ቶሎ መታችሁ ሞክራችሁ ከዛ በኋላ ነው ስራ የለም ማለት ያለባችሁ። እየሰራን እየኖርን አይደል እንዴ? እያየነው እኮ ነው የኑሮውን ሁኔታውን እያየን ነው፣ እየኖርንም ነው። ብዙ ጊዜ ራሳችሁ እንደዛ እያላችሁ ከምታሰንፉ መታችሁ ስራውን ጀምራችሁ ከዛ በኋላ ካልሆነ ነው ስራ የለም ማለት ያለባችሁ። በእርግጥ እጅና እግራችሁን ይዛችሁ ከመጣችሁ አዎ ስራ የለም። እና ምን ልላችሁ ፈልጌ ነው። ለማንኛውም እያዘዛችሁ ሪም ዲዛይን አድራሻ ወሎ ወረባቦ ቢስቲማ የትም ሀገር የትም ቦታ አደርሳለሁኝ። አሁን ደግሞ እንደምታውቁት ያው የሮመዳን ስራ ትንሽ በዛ ብሏል። ሮመዳን እየቀረበ አይደል? ሮመዳን ሲቀርብ ትዕዛዝን በዛው ልክ ትንሽ በዛ ስላለ ነው ብዙም ቪዲዮ አልሰራም። ኢንሻአላህ በቅርቡ ግን በተለያዩ ቪዲዮዎች እመጣለሁኝ። ከእናንተ የሚጠበቀው ላይክ ኮሜንት እያደረጋችሁ ማበረታታት ነው። የትም ቦታ የትም ሀገር አደርሳለሁ፣ ሁሉም ቦታ እናንተ ብቻ እዘዙኝ። አድራሻዬ ወሎ ወረባቦ ነው። ከቢስቲማ ውጭ ማደርስ አይመስላችሁም? ግን የትም ቦታ አደርሳለሁኝ። የትም ሀገር የትም ቦታ አደርሳለሁኝ። ሁሉንም ነገር ማድረግ የትም ቦታ የትም ሀገር አደርሳለሁ። ከእናንተ የሚጠበቀው ማዘዝ ብቻ ነው። አስተያየት ኮሜንት ካላችሁ ደግሞ ጻፉልኝ በኮሜንት ጥያቄያችሁን መልሳለሁ። ስለ ስራ በተለይ የት ሄደን እንሰልጥን መስራት እፈልጋለሁ ግን የት ሄጄ ልሰልጥን የምትሉም ብዙ ብዙዎችም አላችሁ። እኔ ቦታውን እጠቁማችኋለሁ። ስራ ለመጀመር ምን እንደሚያስፈልጋችሁ፣ ምንድነው የሚያስፈልገው፣ ምን ማድረግ አለብን፣ በጣም ብዙ ጊዜ ኮሜንት ላይ የምትጠይቁ ጥያቄ ነው። ስለዚህ እሱን ነገር ሼር አደርጋችኋለሁ። ከፈለጋችሁ ኮሜንት ላይ አስቀምጡልኝ፣ ጠይቁኝ። የምትጠይቁት ጥያቄ ካለ እኔም ማቀውን ሼር አደርግላችኋለሁኝ። በተለይ ደግሞ ብዙ ጊዜ ስለ ኢትዮጵያ ኑሮ የኢትዮጵያ ኑሮ በጣም ፈተና ለሚሆንባችሁ እህቶቼ እናንተ ናችሁ ብዙ ጊዜ ጥያቄ የምትጠይቁት። ኖ ኖ ኖ ኖ ኖ ሌላ ደግሞ ሳልነግራችሁ ማለፍ የምፈልገው ነገር ምንድነው፣ ቻናልሽ ለምንድነው ሞኔታይዝ ያልሆነው? ብዙ ኮሜንት ላይም ተጠይቁኛላችሁ። ለምን ሞኔታይዝ አልሆነም? ምን ነው ረጅም ዓመት ነው ቻናልሽ የምትሉ ሰዎች አላችሁ። ዩቲዩብ እንደዚህ በጣም ብዙ ህግና ደንቦች አሉት። በጣም የሰውን ቪዲዮ መልቀቅ አትችሉም። የሆነ ድምጽ ቪዲዮ ስትቀርጹ የሆነ ድምጽ ከገባችሁ አይሆንም። እኔ ደግሞ ያው ስራ ቦታ ስለሆነ ብዙ ጊዜ የማሳልፈው ምን ቪዲዮ ለመስራት የሚመች አይደለም። በስራ ቢዚ ሆናለሁ ምናምንና ያ ነገር ቻናሌ ሞኔታይዝ እንዳይሆን አድርጎኛል። ወጣ እያልኩ ቪዲዮ መስራት አለብኝ። እኔ ደግሞ ከስራ ጋር አይመቸኝም ወጣ ብዬ ቪዲዮ ለመስራት እንደዚህ እንትኖችን ለማድረግ ብዙም ስለማይመቸኝ ዩቲዩብ የራሱ ህግና ደንብ አለው። ኢቭን ሰዓታችሁ 4000 ሰዓት እና 1000 ሰብስክራይብ ነው የሚያስፈልገው። ነገር ግን በእርግጥ ሰብስክራይቡ ከዛ በላይ ያለኝ ሰዓቱም ደግሞ ሊሞላ ትንሽ ነው የቀረውና የሆነ ሰዓት ላይ ቪዲዮ እየሰራችሁ የሆነ ሰዓት ላይ ደግሞ ቪዲዮ ስታቋርጡ መስራት ስተው ቪዲዮ እንደገና ቻናላችሁ ምን ይሆናል? ያ ሰዓት እየቀነሰ ይመጣል። በቃ የሆነ ተስፋ ያስቆርጣችኋል። ዩቲዩብ ትንሽ እንደዚህ እንደ ቲክቶክ ምናምን አይደለም። በጣም ኤዲት ማድረግ ይጠይቃል ምናምን። እኔ ደግሞ ብዙም እንደዚህ አይነት ላይ ጎበዝ አይደለሁም። ዝም ብዬ እንደወረደ ነው ቪዲዮ የምለቀው፣ ኤዲትም አላረግም ብቻ። እኔ ደግሞ ቪዲዮ ኤዲት አድርጌ ምናምን አይደለም ብዙ ጊዜ የምለቀው፣ ዝም ብዬ
ቪዲዮ ሰራላችኋለሁ ኖርማሊ እለቀዋለሁ እና የነገር ራሱ እይታ እንዳይኖረው ያደርጋል። ሰው ምንድነው የሚወደው? ውሸት፣ ፖለቲካ እንደዛ አይነት ነገሮች ነው ሰው የሚወደውና ዝም ብዬ ቪዲዮ ልቅቅ አድርጌ ዝም ብዬ እንደወረደ ቪዲዮ ስለቅ እይታ አይኖረውም ምናምን ብዙም ላይክ አይኖረውም። ሰውም ደግሞ አይዞሽ በርቺ ምናምን የለምና እኛ ጋር ትንሽ እንደ አይነት ነገር ስለሚከብድ በእርግጥ ጠንካራ ሁን ከሰራሁበት ዩቲዩብ ይከፍላል። ብዙ እህቶች የተከፈላችሁ አሉ። ነገር ግን እኔ አጥብቄ ስላልሰራሁበት ነው። ወደፊት ግን ኢንሻአላህ ስራዎችን ሳስተካክል ትንሽ ነገሮችን ሳስተካክል በሰፊው የተለያዩ ስራዎችን እለቅበታለሁ። ብዙ ማወራችሁ፣ ብዙ የምናወራው፣ ብዙ የምንወያየው ነገሮች አሉ። እነሱን አንድ ላይ ቪዲዮ ብዙ የምናወራቸው የምንወያያቸው ነገሮች አሉ። እነሱን ደግሞ ኢንሻአላህ ዝሮ እየሰራሁ ስለሆነ የማወራችሁ ብዙም ምን እንደማወራችሁ እኔ ራሱ ግራ ገብቶኛል። ስለዚህ ለማንኛውም ይሄን ለማለት ነው። አሪም ዲዛይን እያዘዛችሁ እሺ በቃቻ እና ምን ልላችሁ ፈልጌ ነው፣ ስደት እንዳማራጭ አትዩት፣ እንደ መደበቂያ እንደ መሸሸጊያ አትዩት። ሀገራችን ላይ ስራ የለም ለምትሉ እየኖርን ነው፣ እየሰራን የምንፈልገውን ነገር እያደረግን የምንፈልገውን ህይወት እየኖርን እያየነው ነው። ወላሂ ላዚም ለሰራ ሰው ከአረብ ሀገር የበለጠ ኢትዮጵያ ስራ አለ። ነገር ግን ኢትዮጵያ ለመስራት የሚደፍር ሰው የለም። በቃ ማለት ሀገራችን ላይ መስራት እንደ ነውር ነው አብዛኞቻችን የምናየው። የሆነ ነገር ዝቅ ብለን ስንሰራ እንደ ነውር ነው የምናደርገው። አረብ ሀገር ግን ሽንት ቤት ስናጥብ ወይ ደግሞ ወንዶች ሄደው ገጠር ከብት ምንድነው በግ ሲጠብቁ ለነሱ ኖርማል ነው። ሀገራችን ላይ ግን የሆነ ዝቅ ብለን ስንሰራ እንደ ነውር የምናየው አለና ስራ አጣን ብላችሁ የምትመለሱ እህቶች አላችሁ። አንዳንድ ደግሞ ኮሜንት ላይ አላችሁ ኢትዮጵያ ለምንድን ነው የምትገቡት? ኢትዮጵያ የሚኖርበት አይደለም እንደዚህ ነው። በቃ ከቻላችሁ ብራችሁን ይዛችሁ ነው። ግን ይሄን ስላችሁ እጅ ነግራችሁን ይዛችሁ ነው ያልኩ አይደለም። ብር ከያዛችሁ የምትሰሩበት የሆነ ነገር ካላችሁ ወላሂ ላዚም ኢትዮጵያ ስራ አለ። በትንሽ ነገር ግዴታ ብዙ ብር አይደለም የሚጠበቅባችሁ። በትንሽ ነገር ትልቅ ቦታ መድረስ ትችላላችሁ። በትንሽ ነገር ተነስታችሁ የኔን ሼር ላድርጋችሁ እስኪ ትንሽና እኔ ስጀምር ብዙ ጊዜ እላችኋለሁ ይሄን ሐሳብ እኔ ስጀምር ትልቅ ብር ኑሮኝ አይደለም የጀመርኩት። የእውነት ነው የምላችሁ። አብዛኛውን ነገር የዱቤ ነበር ማመጣ። ደስ የሚለው ግን ጀምሬ መጀመሪያ አካባቢ እንደጀመርኩ አካባቢ ልክ እንደ አዲስ ጀማሪ አልነበርኩም። አልሐምዱሊላህ ጥሩ ተቀባይነት ሰው ጋር ነበረኝ። ያው እኔ ደግሞ አረብ ሀገር ሄጄም ስለመጣሁኝ ብዙ ጊዜ ከአረብ ሀገር ፎቶች ጋር የመግባባቱ የምኑ ነገር ነበርና ስጀምር ልክ እንደ ጀማሪ አልነበረም። በጣም ጥሩ ገባይ ነበረኝ። አሁንም አልሐምዱሊላህ ጥሩ እየሰራው ነውና እናንተ ጎበዝ ከሆናችሁ ጠንካራ ከሆናችሁ ወላሂ ለአዚም ስራ የለም ብላችሁ ተመልሳችሁ አረብ ሀገር ከምትሄዱ እዛ ያለንን ጥንካሬ እዛ ያለንን ልፋት ኢትዮጵያ መጥተን ብንሰራበት ውጤታማ እንሆናለን። ብር ያላችሁ ጥሩ ብር ይዛችሁ 1 ሚሊዮን ብር ይዞ እኮ ምን ልስራ ብሎ የሚቀመጥ ሰው አለ። 1 ሚሊዮን ብር ይዛችሁ ምንም ስራ የለ ኢትዮጵያ ምን ልስራ ሳይሆን መታችሁ ሰርታችሁ ሞክሩት። ከሞከራችሁት በኋላ አልሳካ ሲላችሁ ነው ስራ የለም ማለት ያለባችሁ። ወላሂ ላዚም ንግድ ከስራ አያከስርም። ብዙ ሰው በቃ ንግድ ስራ የሚመስል የለም፣ ልፋት ብቻ የሚመስል የለም። በእርግጥ ቁጭ ብሎ እኮ የሚገኝ ነገር የለምና በተቻላችሁ አቅም ኢትዮጵያ ስትመጡ ለመስራት ዝግጁ ሆናችሁ ሞራላችሁ ሙሉ ሆኖ አረብ ሀገር እንደምንለፋው እንደዛ ሞራላችን ሆኖ ኢትዮጵያ ብንመጣ የዛን ጉልበት የዛን ሞራል እናውቀዋለን። አረብ ሀገርን በቀን 5 ሰዓት 6 ሰዓት የማይሆን እንቅልፍ ተኝተን ነው ስንሰራ የነበረው ደሞዝ ስንቀበል የነበረውና እዛ ግን የዛን ሩብ ያክል መስራት እንዴት ያቅተናል? እዚህ ጋር እኮ ስትሰሩ በጣም ደስ ይላል። ነፃነት አለው። የራሳችሁን ስራ ስትሰሩ እንደልባችሁ ወጣችሁ የምትገቡበት ምናምን